ዛሬ እጅግ አስደናቂ ወደሆነችው ድንቅ ቤተክርስቲያን አምርተናል። የጠበቀን እስከ ዛሬ ላመስግን። ብዙዎች ሊሄዱ የሚናፍቋት ቦታም ናት። በመሃል አዲስ አበባ ከኢምፔሪያል ወደ ገርጂ በሚያስኬደው መንገድ ላይ ትገኛለች። ቦሌ ሆተ ብርሃን ቅድስት ማርያም ቤተክርስቲያን። መክሊትን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ በጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ። ቸርነትን ያደረሰን እስከ ዛሬ። ሰላም እንዴት ናችሁ? ውድ ጠልሰን ቤተሰቦች፣ እኔ በጣም ደህና ነኝ። እንግዲህ ዛሬም በሌላ ቪዲዮ ተመልሰናል። ዛሬ እንግዲህ የምንገኘው ቦሌ ሆተ ብርሃን ገርጂ ማርያም ነው የምንገኘው። ያለውን እንግዲህ ሁኔታ በደንብ አግቼ ነው ማሳያችሁ። እንግዲህ በጣም አምሮበታል። እንደምታዩት የልማት ስራው በደንብ አግቶ እየተሰራ ነው ያለው። እንደምታዩት በጣም ነው የሚያምረው። ሁሉንም እንግዲህ ዞር ያልኩ የማሳያችሁ ነው የሚሆነው። እናንተ ብቻ አብራችሁ ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ አትርሱ። እንግዲህ ልማት ስራዎቹ በጣም የተሳለጡ ነው የሚገኙት። በጣም አምሮበታል። እውነቱን ለመናገር ሰፊ ነው። እያንዳንዱን ነገር እየዞርኩ አሳያችኋለሁ። እናንተ ብቻ ከኛ ጋር ሁኑ፣ አብራችሁ ቆዩ። ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ መክሊትን ቀብሬ ባሳዝን መብራቴንም ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ በጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ አንዳች እንደሌለኝ አውቀዋለሁ። ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል። ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትን አደንቃለሁ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። እንግዲህ እንደምታዩት ቤተክርስቲያኑ ግቢው በጣም ሰፋ ያለ ነው። የተለያዩ የልማት ስራዎች የተሰሩበት ያለበት ሁኔታ ነው የሚገኘው። እንደምታዩት በጣም ሰፊ ነው። እንግዲህ በቅርቡ ያስመረቀው የሰንበት ትምህርት ቤቱ ዘመናዊ አዳራሽ አለ፣ የጽህፈት ቤት እንዲሁ አለ። እዛ ጋር እንደምትመለከቱት ገና ያላለቀ ነውና በጣም ደስ የሚል እንግዲህ ለወደፊት ከአንድ አመት ምናምን በኋላ ደግሞ በጣም ግቢው ምን ያክል ያማረ እንደሚሆን
ካሁኑ መገመት ይቻላል ማለት ነው። አምላኬ እንድትምረኝ በይቅርታ መጣው ተቀበለኝ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ አንዳች እንደሌለኝ አውቀዋለሁ። ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል። ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትን አደንቃለሁ። ቸርነትን ያደረሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። እንግዲህ እንደምትመለከቱት ቤተክርስቲያኑ ጥንቅቅ ተደርጎ ነው የተሰራው። በጣም ያንዳንዱ የመስኮት ላይ ምስሎችም ስትመለከቷቸው በጣም የሚያምሩ ናቸው። እንዲሁም ስላድኖቹ የተሳሉት በጣም በሚማርክ ሁኔታ ነው ተደርገው የተሰሩት እና በጣም ተደርገው ተጠበውበታል። በእውነቱ ደስ የሚል ቤተክርስቲያን ነው እስካሁን ባየሁት። እስከ ዛሬ ላመስግን የኔ ጌታ በዝማሬ። እንግዲህ ቤተክርስቲያኑ ላይ የተለያዩ የልማት ስራዎች እንዲሰራ በማድረግ ትልቅ አስተዋጽኦ እየተወጡ ያሉት የደብሩ አስተዳዳሪ መላከ ብርሃን መምህር ሰለሞን በቀለ ናቸው። ብዙ ምዕመናን እጅግ የሚወዷቸው ታላቅ አባት ናቸው። እንግዲህ ለአባታችንም ጥሩ የሆነ የሥራ ዘመን እንመኝላቸዋለን። ይዤ ባልጠብቅ በታላቅ ይቅርታ እንዳትረሳኝ በፍቅር ጎብኝተህ ከሞት አውጣኝ። ከቤት ርቄ በጠገብኩኝ በረሃብ በርዛት ተቸገርኩኝ። አምናለሁ አምላኬ እንድትምረኝ በይቅርታ መጣሁ ተቀበለኝ። ቸርነትን ያደረሰን እስከ ዛሬ ቸርነትን የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ አንዳች እንደሌለኝ አውቀዋለሁ። ባንተ ቸርነት ግን እመካለሁ። የከበደው ሸክሜ ይቀለኛል። ይቅርታ ለባሪያ ይደርሰኛል። በመቅደስ ቆሜ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትን አደንቃለሁ። ቸርነትን ያደረሰን እስከ እንግዲህ ቤተሰቦቻችን በተወሰነ መንገድ እያሳዩአችሁ ነው የሚገኘው ገርጂ ማርያም በጣም ሰፊና ደስ የሚል ያማረ ግቢ ነው። ይሄ ደግሞ እንግዲህ ከግቢው ትንሽ እየወጣ ነው። በሌላኛው በር በኩል እዛ ጋር የመጠመቂያ ቦታ ላሳያችኋለሁ። በፊት የጠመቁበት የነበረ ቦታ ነው። አሁንም ያገልግል አያገልግል ብዙ መረጃው የለኝም። ለምታዩት ስራው አሁንም ተጠናክሮ እየቀጠለ ነው። እንግዲህ ከታያችሁ ለማሳየት ልሞክር። የምታዩት ማለት ነው
መጠመቂያ ቦታ የነበረ ነው በፊት። አሁን ላይ እንኳን አገልግሎት የሰጠ አልመሰለኝም። እዚህ ጋርም ስራ እየተሰራ ነው፣ ምን እንደሆነ አይታወቅም። ይኸኛውም ሌላኛው መግቢያ ነው ማለት ነው። በጣም ደስ የሚል ቦታ ነው እውነቱን ለመናገር። እውነቱን ለመናገር ገና ቦታው አልተሰራበትም። እንደምታዩት ይቀረዋል ገና ብዙ። እንግዲህ ሰፋ ያለ ስለሆነ ገና ብዙ ነገር ይሰራበታል ብዬ አስባለሁ። አሁንም እንዳሳዩዋችሁ በተወሰነ መንገድ እየተሰራበት ነው የሚገኘው። በጣም የሚያምር ቤተክርስቲያን ነው። በነገራችን ላይ ማታ ላይ አልመጣሁም እንጂ ማታ ላይ ባሳያችሁ በቃ በጣም 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 ድንቅ ድንቅ ተደርጎ የተሰራ ቤተክርስቲያን ነው። እንግዲህ እስቲ አሁን አዲስ ደግሞ የተሰሩ የልማት ስራዎች አሉ። በተወሰነ መንገድ አሳይቻችኋለሁ ስገባ። እሱን ደግሞ እስቲ አዳራሹ የሰንበት ትምህርት ቤት አዳራሹን ጨምሮ አንዳንድ ስራዎች የተሰሩ ነው እና የሚገኙት የተሰርተው ደግሞ ያለቁም አሉ። ባለፈው አመት እንግዲህ አስመርቀዋል የአመቱ መጨረሻ አካባቢ ላይ። ስለዚህ እሱን በተወሰነ መንገድ ማሳየት ምንችል ከሆነ እሱን አሳያችኋለሁ። አብራችሁን ቆዩ። ላይክ፣ ሼር፣ ሰብስክራይብ ማድረግ ደግሞ አትርሱ። የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ መክሊትን ቀብሬ ባሳዝን። እንግዲህ የምታዩት እንግዲህ ሌላኛው ቦታ ነው። በጣም ደስ የሚል ላይ ወጥቼ እንግዲህ ላሳያችሁ። ያው እዚህ ጋር እንደምትመለከቱት በጣም የሚያምር በእውነት የሚያምር ቤተክርስቲያን። እንግዲህ ተሰራ ያልኳችሁ ቤተክርስቲያን ቆይ እዛ ጋር ማሳየት ከቻልኩ ይሄኛው ቤተክርስቲያን ያለ ባለፈው ከተመረጡት ማነው ከተመረቁት አንዱ ይሄ ነው። ይሄኛው ፊት ለፊት ደግሞ እዛ ጋር ደግሞ የምታዩት ይሄኛው ደግሞ አዳራሹ አለ። በጣም የሚያምር አዳራሽ ነው። እሱም ተመርቋል። ወደዛ ደግሞ ስንሄድ የመጠመቂያ ቦታ አለ። መጠመቂያ ቦታውንም እናየዋለን። አሁን እስቲ ወደ እንትኑ እንለፍ። እዚህ ጋር ፊት ለፊት የምታዩትን ቦታ እንግዲህ መግባት የሚቻል አልመሰለኝም፣ ግን ከበር ላይ ሆኜ የተወሰነውን ነገር አሳያቸዋለሁ። የተወሰነውን ነገር ማሳየት ከቻልኩ አብረን እናያለን። እንግዲህ ለመዘመር ስራህን ለትውልድ ለመመስከር እኔ ማነኝ ብዬ አስባለሁ። አምላክ ቸርነትን አደንቃለሁ። ቸርነትን ያደረሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስግን የኔ ጌታ በዝማሬ ላመስግን የኔ ጌታ በዝማሬ። እንግዲህ በዚህ ደረጃ እንግዲህ ጥራቱን በጠበቀ ደረጃ እንደዚህ ተደርጎ ሲሰራ ቤተክርስቲያን ላይ በእውነቱ በጣም ደስ ይላል፣ ያኮራልና በደንብ አርግተው ነው ይሄ እንግዲህ ጽሕፈት ቤቱ ይመስለኛል በደንብ አድርገው አሳምረው ነው የሰሩት እና በውጪ ስታንዳርድ ጥራቱን በጠበቀ ሁኔታ ነው የተሰራው። በጣም ደስ ይላል። ይህንን እንግዲህ መጥተው የሚያዩ ሰዎች ምን ያክል ደስ ይላቸው እንደሚችል ገምታለሁ። እኔ በጣም ነው ደስ ያለኝ ቦታውን ሳየው። አረንጓዴ ቦታ ነው፣ ነፋሻማ ነው። በቃ ቦታው ደስ ይላል። እንደዚህ አይነት ቦታ ላይ መጥቶ ማገልገልም በእውነቱ በጣም ደስ የሚል ነገር ነውና እንደዚህ አርግተው ለሰሩት ዲዛይኑንም ላወጡት እና እንግዲህ በገንዘብም
በጉልበትም ይህን ቤተክርስቲያን በተለያዩ አገልግሎቶች ላገለገሉት በሙሉ እንግዲህ በእግዚአብሔር ስም እናመሰግናቸዋለን። እንዲቀጥሉ እንዲበረቱም በዚሁ አጋጣሚ እናበረታታለን። ዛሬ ላመስግን የኔ ጌታ በዝማሬ በዝማሬ መክሊትን ቀብሬ ባሳዝን መብራቴንም ይዤ ባልጠበቅ በታላቅ ይቅርታ እንዳትረሳኝ በፍቅረ ጎብኝተህ ከሞት አውጣኝ ከቤት ገብቼ መቅረጽ አልቻልኩም። ውጣ እያሉኝ ነው። እየወጣሁ ነው። በይጸገብኩኝ በረሃብ በርዛት ተቸገርኩኝ አምናለሁ አምላኬ እንድትምረኝ በይቅር። እንግዲህ እንደተመለከታችሁት ዛሬ ቀረጻ ያካሄድኩበት ባለበት ሰዓት ላይ እንግዲህ ገርጂ ማርያም ነው የነበርኩት። ያው ቀረጻ ማካሄድ እንደማልችል ተነግሮኛል። ያው እንግዲህ አብዛኛውን ቀርጫለሁ እንዳያችሁት፣ ግን ከዚህ በላይ መቀጠል አልቻልኩም። ምክንያቱም ቦታው ላይ ዝም ብሎ መቀጥ እንደማይቻል ተነግሮኛል። ስለዚህ እኔም ኦልሬዲ አቋርጬዋለሁ ማለት ነው። እንግዲህ ከዚህ በላይ ያለው እናንተ ሄዳችሁ እንግዲህ ቦታው ላይ በረከት እንድታገኙ ቦታውን እንድታዩት በደንብ ለመናገር ለማሳሰብ እወዳለሁ። እንግዲህ ዛሬ ቪዲዮን ይመስል ነበረ። ያው እንግዲህ እኔ ያጋጥማል እንደዚህ አይነት ነገሮች ያጋጥማሉ። አንዳንድ ቦታ ላይ ቀረጻ ወይ በገንዘብ ሊሆን ይችላል ወይ ደግሞ ጭራሽም ማካሄድ ላይ ይችላል። እንግዲህ እኛ ደግሞ የምንሰራው የበረከት ስራ ስለሆነ ያው ጥልም ጠብም አያስፈልግም፣ መታዘዝ ስለሚያስፈልግ ወጥተናል ማለት ነው ከቤተክርስቲያን። አሁን ቢሮ ነው የምገኘው። ለማንኛውም ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። በቀጣይ በሌላ ቪዲዮ እንገናኛለን። አብራችሁን ቆዩ። ያደረሰን እስከ ዛሬ ቸርነት ነው የጠበቀን እስከ ዛሬ ላመስግን